ኬካ ወይሬ ወይንም ትንሳኤ ዮሐንስ ያማ ቡርጂ ዞን አስተዳዳሪካ በርግጥ ደት መማሁ ታ ማለ ሀያ ሞቻ ዳዳን እንንኮ ሞቻውኑ ማለ ፍሬኖ ፋና ቀሩማ ይርከድ ወይ ህጋ ሞቾ ከረንሴ ደቅስ ገብች ዶራ ግን ሰጋ ኢቴ ኦናና ሚያንኩ ሰገኒ ዳዶና ቀፍኑ ዮ ለቦ ጊዜ መማሁ ዲና አቁዶ ሺድና ግሪቶን መሬ ከነን እንተይንክ ከነን ዳበስ ኮጎዞ ከነን ቃባሜን ከነጋተኔ ህጋሜን ኩን ከነንም እንተይንክ ያለምንም ኢንቨስትመንቲንግ ውጣ ውረድ እንተይንክ ዳዶ ሀሪንክ ከነን ዳምር ተንቀላን ኩን ለሙ ቢያንተ ወዴጋ ከነች ከነች ቃቃዳ ማለም ሚኪንግም ሰገኒን ከና ምናምን ዮ ጨላታ ሄዳ ሻንጊቴ ኮበስማ ያው ደንሳ ጎዶ የዳጋ መነሻው ከነን ዳበስማ ኮጎዶ አንገለንቶ በሲ ወርሼግ ላይሰቺ ፎቅኔ ዳበስ ዲሸታ መሰረቱ ከማ ደት ገመቀድ ንግዱን ለሙ ደልደለሽን ቀደማ ደት ገመቀድ ሐራሽና ደማ ዳሹ ከነንም ቀደሞ ያደራራን ነው ከነጋተኔ አንፉላሳ አርጌንኮ ብየብየደችንኮ ኢንቴሽንግ ከነንም ታኔክ ሰገን ዳዶ ከበረሃድ ቀን ነው በረሃድ ቀን ዳበስ አንገር ሰማሽ በጣም ለሚመስፈሳ በስቃይሃ ከነጋ ኢንቴሽንግ ናኑ ቢሮክራሲሽን ሰገላ ቢስኔ ዳዶ ሀያዳንቺንጎ ናኑ ወናውና ምንም ችግር የለውም መታችሁ የራሳችሁን ገንዘብ ኢንቨስት አርጉ እንኮ አርጌ ፉላስና ያው እንደ ዞን ብቻም ሳይሆን እንደ ክልልም እንደ ፌደራል መንግስትም አንድ የቱሪዝም መዳረሻ መደረግ ካለባቸው አካባቢዎች ተብሎ ከሚታዩት አንዱ ነው። ስለዚህ ተኔ ላላድ በርግጥ ቦዶን እንተይን ላላድ የሆነ ሸከኔ ወይኑ ቀነሰው መሮ ያደራበስ ልቦዳ ኦናን ዳበስ ቃቢን ቱሪስት መዳረሻ ጎዳንኑን የተለያየ በስ ለሙ ተኔ ሰርግን ከዳበስን ጎዳዳጋ የተለያየ ሰረሞኒን ጎዳዳጋ ኮጎድ እንተይ ይሰከብየት ባወንቱ ባሰነው ዋ ከነያነት እንተይን ከንጋዳንን ኮን ደንሳና እንኳ አርጌ ፍላሳ እኔ በቡርጂ ዞን ሶያማ ዙሪያ ወረዳ የትምህርት ጽሕፈት ቤት ዋና ኃላፊ ነኝ። ዛሬ ወደዚህ የመጣነው ሰሞኑን በመደመር መንግስት እይታ የዘርፎች መርታ በሚል መሪ ቃል ላለፉት 7 ቀናት ስልጠና በዞን ማዕከል ሶያማ ከተማ ላይ ነበረን። የስልጠናው አካል የሆነውን የሳይት እይታ ፕሮግራም ነው ዛሬ ወደዚህ የወረድነው። ወደዚህም የመጣንበት ቦታ ሰገን ይባላል። ቦታው በተለምዶ ሰገን በረሃ ተብሎ ነው የሚጠራው። ፈጽሞ አሁን በመናየው መሰረት ሰገን በረሃ አይደለም። ሰገን በጣም ለም ቦታ ነው። ጥላ ያለበት ነው። ዛፍ ያለበት ነው። ያንን ለማየት የነበሩንን ቅርሶች ሀብቶቻችንን ለመመልከት ነው እዚህ የወረድነው። በግሌ አሁን ያለንበት አሁን የሚታየው ማሳ የቅርብ ወዳጄም ነው። አውቀዋለሁ ማሳውንም ስንገባም ከታች በኩል እንድንገባ ያደረኩት ማሳውን በደንብ ስለማውቀው ነው። ምናልባት ሜዳ ሆኖ ትንሽ ይመስላል እንጂ ለሚያስተውል ሰው እዚህ የተሰራ ያለው ልማት በጣም ከፍተኛ ነው። ልማቱም እየደረሰ ነው ያለው ሽንኩርቱ ምናልባት ከደረሰ በኋላ ሌላ ጊዜ ተመሳሳይ ፕሮግራም ኖሮ በሚወጣበት ጊዜ ብናይ የተሻለ ነው የሚል አስተያየት አለኝ። ሌላው በተጨማሪ ደግሞ የከላሌን ሐይቅ ለማየት ችለናል። በእርግጥ ከላሌ ሐይቅ አካባቢ ያለው ነገር ብዙ ያለማ ያልተሰራበት ቢሆንም ለወደፊት ከፍተኛ ተስፋ ለህዝባችን ያለው ቦታ እንደሆነ ያስተውለናል። አዲስ ለሚመጡ ኢንቨስተሮች ሰገንን እኔ ከመናገር ራሱ ሰገን ይናገራልና በቦታው ተገንቶ ቢያዩ የማይወጡበት እዚህ ቦታ ከመጡ ማለት ነው የሚበላ የሚሰራ ያለበት ቦታ እንደሆነ ነው ማስታወስ የምፈልገው። የቡርጂን ታሪክ ስናይ ከዛሬ 6 ዓመት በፊት ብልጽግና ፓርቲ ከመምጣቱ በፊት እናውቃለን። ሽንኩርት የምናስገባው ከየት ነበር? ከአርባ ምንጭ ነበር። ሌሎች አትክልትና ፍራፍሬ ስናስገባ የነበረው ከሌላ አካባቢ ነው። አሁን ከየት ነው የምናስገባው? ኦልሞስት አቁመናል። እሱም ብቻ አይደለም ምርት ከውጪ ወደ ቡርጂ ከማስገባት አልፎ ሀገር እየመገብን ነው። ለዚህ ደግሞ እሳቸው ምሳሌ ናቸው። ቅድም ሳይናገሩ ያለፉት አንድ ነገር ምንድነው? እሳቸው ለቡርጂ ህዝብ በሙሉ ምሳሌ ያላበን ነው። ስለዚህ እሳቸው ጋሽ መሐመድ ወሌ ለቡርጂ ህዝብ አይንም ናቸው። ቀደም ብሎ እሳቸው እዚህ ባይወርዱ ኖሮ ሌላውም ተከትሎ አይወርድም ነበር በእርግጠኝነት።
ስለዚህ እስቲ አንዴ እሳቸውን አመስግኑ። ከትራክተሩ ማኳያ ለመጀመሪያ ጊዜ ቡርጂ ለመካናይዜሽን የጀመሩት እሳቸው ናቸው። አሁን ፊት ለፊት ቆሞ ተበላሽቶ ቆመውን ትራክተር አይታችኋል። ስለዚህ አሁን የግብርና ማዘመን ካስፈለገ ከእጅ ወደ አፍ የነበረውን የግብርና ስራ ወደ ተሻለ ወደ ትራንስፎርሜሽን ለማረጋገጥ እንዲቻል አንዱ የመካናይዜሽን ስራ ያስፈልጋል። ስለዚህ የመጀመሪያው ትራክተር ተበላሽቶ ሲያበቃ ቁጭ አላሉም። 6 ሚሊዮን ብር አውጥቶ ለትራክተሩ ብቻ ገዝተዋል። ቅድም ያልካችሁ 300 ማረሻውን ዜን 300 ደግሞ እቺ መስመር ማውጫውን ገዝተዋል። ይህን ሁሉ የሚያርሱት በትራክተር ነው። ስለዚህ እሳቸው ግብርናን መካናይዝድ ከማድረግ አኳያ ለቡርጂ ህዝብ ምንድናቸው? ምሳሌ ናቸው፣ ሞዴል ናቸው። እስቲ አመስግኑ። ከቤት ሳንቼችን ጎጎስ ቡርጄንት ፋሚሊ ቡብንችም እንግዲህ ኢንቨስተር ማመድ ወለ ካሜ ጎበኛል ነው ፋን እንግዲህ ታኔ ኢሳኮ ቀየን ነው ያ ሀጎ የሀባንቺንከ ሀሙ ገላዲን የከራንቺንከ ኡታ ኦጬን ቆይ ሽብረን ነው ሽብር አባኒንከ ካን ያናጋ እንግዲህ ጋባዛኔ ነው አናጋሴ ሀማኔ ቄጋ የብስና ቡርጄንት ጎሳን ከማቄችና መፋን ቀድ ወላንጉልና አን ጎስ ቡርጄ ሰብስክራይብ ላይክ ሼር ኢሳሽን ቀድ ወግስን ኮ ቄሽን ስነ ወርሰዳ